ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ያላችሁበት ሰላማችሁ ይብዛ። ዛሬ የቀረብኩበት ጉዳይ ምንድነው ካላችሁኝ፣ ያው ብዙ ቪዲዮዎችን ሰርቻለሁ እንደምታውቁት እና ኮሜንት ላይም የሚሰጡኝ አስተያየትን እየተቀበልኩት እያሻሻልኩት እየሄድኩኝ ነው። ቤተሰብ ግን አሁንም ቢሆንም ኖርማሊ ልጁ ወደ ጤናው እንድመለስ በጣም ኖርማሊ ጠንክሬ ነገሮችን ሙሉ ተከታትዬ ኖርማሊ ወደ ጤናው እንድመለስ እያደረኩት ነው። ያንን ነገር እንግዲህ የሰው ልጅ ሆኖ የሚያደርገውን ነገር ነው። እኔ ብኖረኝ የተሻለ ቦታ ላይ አስቀምጨው የተሻለ ነገር ልፈጥርለት ደስ ይለኛል። ግን አሁን ላይ ያለውበት ነገር አመቺም ስላልሆነ ለዛ ነገር እና ቤተሰቦቼ ያለውን ነገር እኔ እነሱ ጋር ግብግብም ሆነ ነገሮችን በሰላማዊ መንገድ ነው። እንግዲህ ባለፈው የተፈጠረውን አይታችኋል። ሳሙ ላወራ ችሏል። እንግዲህ ደውዬለት ነግሬው ችግር የለም መጥቼ ወስዳለሁ መንገድ ስለወጣው ነው ምናምን ብሎኛል። ያም አንድ ትልቅ ዜና ነው። እኔ የምጠብቀው በቃ ይሄ እንዲሆን ነበረ። ስኬታማ እየሆንኩ ነው በሀሳቤ፣ በድርጊቴ፣ በእገዛዬም፣ በልፋቴም በሁሉም ነገር እግዚአብሔር ያው ስኬታማ እያደረገኝ ነው። ብዙ እርዳታዎችንም እንግዲህ ከሰው ባላገኝም ያው ወንዴ እንዳለው እኔ ጋር ይቆያል ምናምን ባለው መሰረት ወንዴን እንግዲህ ደውለን ጠይቀነው እሱንም እንደምወስደውና ኖርማሊ እሱ ጋር ሄዶም እንደማገግም ምናምን ቃል ገብቶልኛል። በዛ መሰረት ወደሱ ሳሙ ሄዶ እንዳገግም ባለፈው አይታችኋል። እያወራም ነው ያው በአጭሩ በቃ እያገገመ ይገኛል እና ወንዴ ጋር ሄዶ የተሻለ ነገርም ያገኛል፣ የተሻለ ነገር እንክብካቤም ያደርግለታል። እሱ ጋር ሄዶ እንዳገግም ፈቅጃለሁ። እናንተም ደስ ይበላችሁ። ያው ብዙ ነገር መክራችሁኛል። ጸበሉ ስደው፣ ቸርቹ ስደው፣ ብዙ ቦታው ስደው ያን ሁሉ እንግዲህ ሳልወስድ እንደዚህ አይነት መሻሻል ምልክቶችን ካሳየ እዛ ቦታ ቢሄድ ሙሉ በሙሉ ይድናል ማለት ነው። ስለዚህ በጣም አሪፍ ነው፣ ደስ ብሎኛል። እንደዚህ አልጠብቅም። በቃ ደስ ብሎኛል ባጭሩ። እናንተም ደስ ይበላችሁ። ያው ብዙ ነገር መክራችሁኛል። ጸበሉ ስደው፣ ቸርቹ ስደው፣ ብዙ ቦታው ስደው ያን ሁሉ እንግዲህ ሳልወስድ እንደዚህ አይነት መሻሻል ምልክቶችን ካሳየ እዛ ቦታ ቢሄድ ሙሉ በሙሉ ይድናል ማለት ነው። ስለዚህ በጣም አሪፍ ነው። ያው ወንደጋም ትንሽ ነገሮች በምመገበው ምግብ እንክብካቤ ምናምን ወደ ራሱ ጤንነት እንድመለስ ምናምን ያንን ነገር ደግሞ ወንዴ ጋር ሄዶ ሙሉ በሙሉ ያን ነገር ያገኛል። ለዛ አሪፍ ነው፣ ይጠቅመዋል እሱንም። ከዛ በኋላ ትንሽ የሆነ መለስ ሲሄድ ምናምን አይነት ነገር ውስጥ ካለ ያንን ምልክት ካሳየ ኖርማሊ ወደ ጸበል እንዳላችሁኝ ወደ ጸበል ምናምን እንዲሄድ አደርጋለሁ። አላም እሱ ባይመኑቱ ኖርማሊ ወደ ቸርችም እንዲሄድ አደርጋለሁ። ይህንን ነው አንድ ተከራይ ነው መሰለኝ። ማነው? ኧረ ምንድን ነው? የት ነው የምትወስደው? ብራዘር ልወስድ ነው እና ተረጋጋ። እንደዛ አይደለም። ምን ሆነ ነው ማለት? አይ ዘው ብለህ ገብተህ ወንድሜን ልወስድ ነው ማለት ነው። እና አንተ ጋር ያለ እኮ እኔ ጋር ነው። ታዲያ ተረጋግተህ ነው። ምንድን ነው አንተ እንደዛ? ወንድሜን ልወስድ ነው ቻየውታል። ፍስጭ እንደሱ አይደለም። እባክህን ተረጋጋና። እኔ አሁንም ቢሆንም ተረጋጋ። እኔ እውነቴን ነው። ጸብ ለማንም አይጠቅምም። እባክህ አሁን እኮ አንተ ጋር ልጠላ ወይም ያለው ነገር እንድታስረዳኝ አይደለም አንተ ጋር መጣሁ። እንደሱ ማለት አይደለም። ኖርማሊ በቃ እንደሱ እንድትለኝ ምን አልፈልግም። እኔ ለምኛቸው ደግሞ ቢያንስ ወንድሜን ማየትም አልችልም። ልወስዶ ነው የምጣው። ማየት ትችላለህ። ልወስዶ ነው ወደ ቤት ልወስዶ። የት ነው የምትወስደው? ልወስዶ ነው። የት ቤት ነው የምትወስደው? ማለት እና ራስህ ጋር ነው። ስለሱ አንተ መጠየቅ አለብህ። እንደ ግዴታ እሱ አይደለም። አንተ ምን ስለሱ ነው መጠየቅ አለብህ ግዴታ። እንደዛ አይደለም። እሺ መጠየቅ አለብህ ማለት አሁን እነሱ መጠየቅ ባለብህ መንገድ ነው መጠየቅ ያለብህ። በዚህ መተ ዘው ብለህ ገብተህ ወስደዋለሁ ምን ማለት ነው?
እና ምን ዛሬ የት ነውና ነው አንተ ዛሬ? ትናንት እኔ አንተ ጋር መጥቼ ስለምን እንደዛ ስለምን አንተ ልትናገረኝ ነው ማለት ስለ ወንድም አንተ ለኔ ልትናገረኝ ነው? ያ በእናትህ አሁን ማለት አልፈልግም። ይሄን ነው ዘው ላይ አትገባትም። እኔና እዚህ ጋር ቆማ አውራን ችግር የለውም። አራም ባትዘኝ ይሻላል አይደለም። ይሄን ነው ታዲያ ወሮጣ የሰው ግቢ እኮ ነው። አንድ ይሄን አትረብሽ። ተደጋጋሚ እና ነው ወንድም ልወስድ ነው ያቁኛል። ተደጋጋሚ እየመጣችሁ የኔ ወንድም እንደሆነ ያቀኝ እባክህ ከነሱ ልወስድ ነው። እባክህ ሰማኝ እኮ ነው። ሌላ ነገር አይደለም። ሌላ ነገር ፈልጋ አይደለም መጣሁ። እኔም ሌላ ነገር አለ እንድሰጠኝ ፈልጋለሁ። እኔ ልሰጥ አልችልም በዚህ ሁኔታ ማለት ነው። እንዴት? እኔ ልሰጥ አልችልም በዚህ ሁኔታ ምን ስለሆነ? ምክንያቱም እኔ እስከዛሬ እኔ ጋር ሆኗል አይደል? እሺ ማንንም በማውቀው መንገድ እኔ ጋር ሆኗል። እኔ ተንከባክቤው ኖርማሊ ጤናው እየተመለሰ ይገኛል። በዚህ ሁኔታ ላንተ ሰጥቼ ኖርማሊ ልጁ ጤናውን እንድመለስ ሳይሆን ልጁ እዛው አብዶ እንዲቀር ነው የምታረገው። እንደ ያንተ አካሄድ ልክ አይደለም። በቃ አሁን ትሰጠኛለህ? አልሰጠኝም። እኔ አልሰጠህም። ለምን መሰለህ? ለመውሰድ ከመጣ አትሳሳት። እኔ አልሰጠህም ማለት እቃ አይደለም አንስቼ የምሰጥህ። በጸባይ ነው ጠየቁኛለሁ። ኖ በጸባይ ባይሆንስ የሰው ቤት ድረስ መታ አንተ ጭራሽ እዛ እንዳስፈራራ እዚህም ለማስፈራራት ትፈልጋለህ? ማስፈራራት በሆነ ማለት በጉልበት ቢመጣማ ማን አስቆመኛል? አሁንም ጠየቁኛለሁ። እዚህ ጋር ማለት ነው ወንድማን እንድሰጠኝ ፈልጋለሁ። ሌላ ነገር ህግ ባለበት ማንንም አያስፈራራም። ገባ? ወንጀል መሆኑን ታውቃለህ። ግን ሰው ደብቆ ማስቀመጥ ሰው ደብቄ አይደለም ያስቀምጥኩት። ብዙ ቤተሰቦች ያውቃሉ። ኖርማሊ እነሱ ወንድም አንተ ደብቄ ማስቀመጥ ወንጀል አይደል? ስለ ህግ ደግሞ አንተ በዚህ አፍ አታወራ። አብሮ አደጌ ወይም ጓደኛክ ሊሆን ይችላል፣ ግን ወንድም እንዳልሆነ አውቃለሁ። ስለዚህ እሱን አንተ አይደለም እንደ ወንድምነት የምትንቆረቆርለት። ግን አሁን አትንካኝ፣ አታስቆመኝ። እኔ አስቆማ። ምክንያቱም አንተ አንደኛ ሰው ግቢ ነው የመጣው። እዚህ ጋር ዲሲፕሊን አለ። ምንድም እዚህ ጋር ዘው ብለህ ገብተህ እንድሰጠኝ እፈልጋለሁ። እኔ ነገርኩህ። በዚህ መንገድ አልሰጥህም። ለምንድን ነው የማትሰጠኝ? እኔ ልንገርህ፣ ወደ ጤናው ከተመለሰ በኋላ መታ አይደል? እሱን መጠየቅ እፈልጋለሁ። ምንም ማድረግ ያው ጓደኛችሁ ወደ ጤናው ተመልሷል። እሱን መጠየቅ እፈልጋለሁ። እኔ ያን ሰው ስለምፈልግ ከሱ ማንን ነው መጠየቅ የምትፈልገው? ከሱ ማለት ከወንድሜ ከሳሙ መጠየቅ እፈልጋለሁ። አሁን ያለበት ደረጃ እኮ እሱ የማወራበት ደረጃ አይደለም። እንዴት? መጀመሪያ ወደ ራሱ ያገኝ። አንተ ስለሱ አንተ ለና አትናገረኝ። እኔ ስጠኝና ውጣ። ጭራሽ ውጣ። ጭራሽ ታባረኝ። አይ ውጣ። የሰው ግቢ ነው። ውጣ። በቃ የሰው ግቢ የምታወራኝ አታዳምጠኝማ። አላዳምጥም። የነገር ውጣ ነው። ውጪ እናወራለን። ሻውን ከሰው ግቢ ማለት እሱ ውስጥ እኮ ነው ያለው። ይሁን ውስጥ ይሁን። ስለዚህ አንተ ውጣ፣ አትረብሽ። ላሻት ያዘኝ ግን አይደለም። አውጣ። አሁን ሰው ቤት እንዳይረብሽ ብላላ ስጠኝ። አውጣና ስጠኝ። ያለ በዛ ግን እኔ በራሴ መንገድ ገብቼ ወስዳለሁ። ችግር የለም። አንተ ገብተህ ትወስዳለህ። ሻውን በህግ አምላክ ውጣ። አትንካኝ። እረፍ። በህግ አምላክ ውጣ። አሁን እኔ ገብቼ ልውሰድ። አገፍትር እየሰማኝ ነው። ቤት ድረስ መጣ አንተ የምታስፈራራው አንተ። ስማ፣ ስርዓት ያዝ። ቀጥ ብለህ ውጣ። የሰማህ ነው። አትያዝ። ምንም ጸብ አንተ አሁን ምን ልከለክለኝ ነው? በህግ አምላክ ውጣ። እሺ ነው ከዚህ ማስወጣኝ ነው ያለን። አንተ እንትን ማስወጣ ማለት ነው። ህግ አምላክ ማንም ሰው እንዳይመጣ እሱ ግቢ ምናምን ትላለህ። እንዳንተ ወንድም አስቀምጠኝ። እረፍ ብያለሁ። የሰማህ ነው። እረፍ ብያለሁ። እኔ ነግሬሃለሁ። አትያዝኝ። እሺ ወንድም ስጠኝ። ኧረ በእግዚአብሔር ነው ወንድም ስጠኝ። ኩስች ነው። ወደ ድሮ ማንነቴ ለመመለስ አልፈልግም። ውጣ። የኔ ማንነት ደግሞ ታውቃለህ። ሲጀመር እንደዚህ ምን ለመያዝ ሞከርኩ ብቻዬን ስለመጣሁ ነው። እሺ ውጣ። ታገኛለህ። በእግዚአብሔር ውጣ። ግን አሁን ሳልወስድ መቼም ከዛ አይደለም። ምን ልትሆን አሳልፈኝና ነው ጅሉስ እዛ ቁምና አውራኝ። ውጣ በጋም ውጣ በጋም። ለምን ማንም እግዚአብሔር ውጣ። እና አልሰማም። ግን አሁን ስጠኝ ልጅ ወንድምልኝ እሱ እናት ውጣ በእግዚአብሔር ውጣ። እኔ ግዴታ አንተ ጋር ልጆችን ሰብስቤ ማምጣት አለብኝ። ያኔም እኮ ያ ለሱ ስለተንቆረቆርኩት ኖርማል ለሱ ስላሰብኩት ላንተም ስላሰብኩት ምንም ወንጀሎች እንዳት ያሰብከ አሁን ከተባለ ማለት ካሰብክ ገደል መግባት ትችላለህ። ካሰብክ ስጠኝ። ውጣ። እሺ ካሰብክ ስጠኝ። ውጣ ስጠኝ። እሺ ወንድም ከዚህ ግቢ አልወጣም። ወንድሜን ሰለስ እኔ አስወጣለሁ። ነግሬሃለሁ። ውጣ። እስታለ ረክስ ስጠኝ። እሺ አሁን አንተ ለምን ለና ስጠኝም
በእግዚአብሔር ውጣ። የምትወጣ እኮ ነው ውጣ። በቃ እኔ ሳልወስድ አልወጣም። ልወስድ ነው መጣሁት። ልወስድ ነው መጣሁት። እስካሁን ድረስ አንተ ጋር መቆየቱ ራሱ እኔ ያለ መምጣት ነው። በእግዚአብሔር ውጣ። እሺ አውስጠኝ። አንተ በጉልበት ለመውሰድ ነው የመጣው? ካስፈለገ ጉልበት ምን ማማንም ለማንም ማንሰል ወስጄው እወጣለሁ እያየህ ማለት ነው። እሺ ውጣ። ውጣ። ጭራሽ ውጣ ብዬ ውጣ። እንዴት እንደማስወጣ አሳያለሁ። ሲነገር አንሰማም። ውጣ አትብለውታ ውጣ። ሰላም ነው፣ ሰላም ነው። ውጣ አትብለውታ። ሁለተኛ እዚህ ግን ብናል ውጣ። በጣም ያስጠላኛል። በጣም ተፈታተነ። በጣም ያስጠላኛል። ህይወትን በትዕግስት ልምራ ብዬ ነው እንጂ እያንዳንዱን ለቃቅሜ ነው። እግዚአብሔርን ፈጣሪ ያውቃል እና ቤተሰብ የተፈጠረው ያላሰብኩት ነገር ነው የተፈጠረው። እግዚአብሔር ያውቃል እና ነገሮች በሰላሙ በዚህ መንገዱ ማለቁ አሪፍ ነው። እንግዲህ ከዚህ በኋላ ተጠንቅቄ ነገሮችን ከህግ ጋር አያይዤ ከህግ ጋር መንቀሳቀስ እንዳለብኝ ነው አስተዋጽ ኖርማሊ በቃ ለማሳወቅ ላለብኝ አካል አሳውቄ ኖርማሊ ነገሮችን ወደ ሰላም ካልሆነ በጸብም ከሆነ ኖርማሊ ከነሱ ጋር አልጋፈጥም። ከህግ ጋር እኔ ተያያዥነት አድርጌ ከህግ ጋር ሰራለሁ እና ቤተሰብ እስከዛው መልካም ጊዜ